ጋይስ ሆነ ተከናወነ እያሉ ነው ደግሞ ሰሞኑን ማለት ነው። የምር እንዴት እንዳሳቀኝ የኔ ጀግና እኮ ነው ቢኒ። የምር እንዴት እንደ ወይኔ አንጀቴን ያራሰው የምር አንጀቴን እዩ። በቃ እንደዚህ ነሽ በቃ ልጁ ስታስለቀሽው በቃ ስታሳብጁ ነበረ። አሁን ደግሞ በተራሽ ማለት ነው። ደግ አደረግ ቢኒ የምር እንዴት ደስ እንዳለኝ ማለት ነው። ሴቶቹ አስቸገሩኝ። ተቅለሰለሰች እኮ ፉንቃ እኮ በቃ ገብቷላታል፣ አልቆላታል። በቃ እሳይ ደግ አደረገሽ። ስለዚህ ይገባሻል ነው የምለው። ይገባሻል እዩ፣ ይገባሻል። ለምን አታለቅሽም? ሂዳ ተለጠፈች። ልጥፍ ባይዘው ይወድሻለሁ እንጂ ችግር የለውም። አይኖ ቢኒ ደግሞ የኛ መከታ ማለት ነው። የምር በጣም ነው የምንወድህ የምናከብርህ። ስለዚህ ወደ 50,000 አስገቡት ጋይስ። ቢኒ ይገባዋል። አስገቡት። የምሬን ነው የምላችሁ አስገቡት። እሷንም እዚያው በቃ ፎሎ ማለት ሰብስክራይብ አድርጓት። በቃ ምንም ማለት አይደለም። ትታለች እኮ በቃ ሁሉንም ትታለች። እሷም ትታለች፣ አልደርስም ብላለች። ስለዚህ በቃ እሷም ረቃ ስለሰራች በቃ ሶስት ፖስትም ደግሞ አድርጉላት፣ አይከፈልበትም። ስለዚህ ዘናፈታ እያደረገችን ነው ደግሞ ሰሞኑን ደግሞ ማለት ነው። ስለዚህ ዘናፈታ እያደረግሽን ስለሆነ ችግር የለውም። እኔ አድርጌሻለሁኝ፣ ያላደረጋችሁ ደግሞ አድርጓት ማለት ነው። ግን ዛሬ ግን አሳበደልን። ደግ አደረግ ቢኒ የምር እንዴት ደስ እንዳልከኝ ማለት ነው። አስቸገሩ ሴቶቹ። መልክ ነው አላለም? መልክ ነው የኔ አባት። ለነገሩ ምን ያንሳል ዳርው አንተ ዛላም ነህ ቁመታም ነህ። በዚያ ላይ ኦ ማይ ጋድ ትላለህ፣ ኦ ማይ ጋድ ትላላችሁ። ስለዚህ እዩ አይዞሽ ቻዩ በቃ የኔ ወዳ አይዞሽ ጋይስ። ሰብስክራይብ እያደረጋችሁ በዛ ላይ ደግሞ በላይክ ግቡ እሺ።